አእምሮ ድብቁ ኃይል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያኖቶቼ ሰላም ሰላም ብያለሁ። ድብቁ አእምሮ ድብቁ ኃይል ክፍል 2 ክፍል 3 እንደሚቀጥለው ይቀርባል። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ወደ ቪዲዮአችን። ድብቁ አእምሮ ድብቁ ኃይል። ለአንተ ሳይታወቅህ ከጀርባህ የሚሰራ አእምሮ እንዳለ ብነግርህስ? ይህ ካንተ የተደበቀ የአእምሮ ህይወትን ከምታስበው በላይ ይቆጣጠረዋል። ፍሰቱን መቀየርና መጠቀም ከቻልክ ታላቅ ኃይል ታገኝበታለህ። ዶክተሮች ወደ ድብቁ አእምሮ የሚገቡበትን መንገድ አላቸው። በሳይንስ አጠራሩ ሂፕኖሲስ ይሰኛል። ዶክተሩ ባዘጋጀለው ወንበር ላይ ጋደም እንድትል ያዝሃል። ከአምስት ጀምሬ ወደ አንድ እቆጥራለሁ። በቀስታ ወደ እንቅልፍ ውስጥ ትገባለህ ይልሃል። አይኖችን እየከበዱ ይመጡና ወደ ሰመመን ዓለም ትገባለህ። ከጥቂት ደቂቃዎች በኋላ ንቃ የሚል ድምፅ ትሰማለህ። ከሰመመንህ ነቅተህ ትጠይቃለህ። ምን ተፈጠረ? ምን ነገር? አላስታውስም። ሆኖም ላለፉት 15 ደቂቃዎች ዶክተሩ ድብቁ አእምሮህን እየበረበረ ነበር። ብዙ ሰዎች ነግረሃቸዋል። የማታውቃቸውን ምስጢሮች ተናዘህለታል። ያለ ፈቃድ ይሄ መተተኛ ዶክተር እያስለፈለፈህ ነበር። ህይወትን የመቀየሪያ ቁልፍ ህቡዕ ህሊናህ። ህይወትህ ባሻው አቅጣጫ ለመዘወር ካሰብክ ድብቁ አእምሮህን ልትቆጣጠረው ይገባል። ሂፕኖሲስ ፖለቲከኛ። አንዳንዴ መኪና እየነዳህ ሳለ ሀሳብ ውስጥ ትገባና ሳታስበው መዳረሻ ቦታ ላይ ትደርሳለህ። እንዴት አድርገህ እዚህ እንደመጣህም ግራ ትጋባለህ። ለ30 ደቂቃዎች ያህል ቀልብህ እዚህ እንዳልነበረ እና ማን ነው መኪናዋን መሪ እያሽከረከረ የነበረው? መልሳችን የሚሆነው ህቡዕ ህሊና ይሆናል። የሰውን ስም ለማስታወስ ትጥርና የነቃው የአእምሮ ክፍል ላያስታውስልህ ይችላል። ሆኖም ግን ከሰዓታት በኋላ የሰውየውን ስም ብልጭ ይልልሃል። እስከዚህ ሰዓት ድረስ አንተ ሳታውቀው ውስጡን ህቡዕ ህሊናህ እያሰላሰለ ነበር። አሃ ያስብላል። ድንገት ያገኘኸው ህልም ስሙን ያስታውሳል። ህቡዕ ህሊናህ በአንተ ትዕዛዝ አይመራም። ሀሳቦች እንዲሁ በዘፈቀደ ያለ ምንም መደከም ያቀብልሃል። ይህ ሰው መጥፎ ሰው ይመስላል ይልሃል። ገና ዛሬ የተዋወቅከውን እና እጅ የዘረጋህለትን ሰው አሊያም ይሄ ነገር አላማረኝም እያለ ያስጠነቅቅሃል። ዛሬ ቀፎኛል ብለህ ከስራ ትቀራለህ። የህቡዕ ህሊና በር መክፈት ውስጥ ምን እንዳለ መመልከት ይቻላል። ለምሳሌ ያህል አንዲት ዶሮን አስተኝተናት በአይኗ ትክክል መሬት ላይ በቀስታ በቾክ መስመር ብንስል ዶሮዋ ትደነዝዛለች። ብንለቃት እንኳ ለተወሰኑ ደቂቃዎች መንቀሳቀስ አትችልም። ይህ ሂፕኖሲስ ይሰኛል። በዶሮዎች ላይ ብቻ ሳይንሶች በሰዎችም ጭምር ላይ ይሰራል። ዶሮዋን ለማደንዘዝ መሬት ላይ በቾክ መስመር እንደሳልነው ሁሉ ሰዎችን ለማደንዘዝ የተለያየ ሳይንሳዊ መንገዶች መጠቀም እንችላለን። ልክ በዶሮዋ ፊት ለፊት በቾክ መስመር እንዳሰመረ ሁሉ በሰዎችም ለመደንዘዝ ማስጀመሪያ ያስፈልጋቸዋል። ይህም ሳይኮሎጂስት ቅድመ ነገራት ሶጎጉቲን ብለው ይጠሩታል። ይቅርታ እንግሊዝኛ ስለማላነብ ብዙ ስላላስተካከልኩ ይቅርታ። ቅድመ ነገራት በውስጡ እንዲሁም አድርግ የሚል ትዕዛዝ ይዟል። ቅድመ ነገራት በውስጡ እንዲህ አድርግ የሚል ትዕዛዝ ይይዛል። ሂፕኖታይዝ አድራጊው ዶክተር ለታካሚ ትዕዛዝ ያስተላልፍለታል። የመጀመሪያው ትዕዛዝ የሚሆነው ታካሚ ወደ ተረጋጋ ሁኔታ ውስጥ ማስገባት ነው። ልክ እንደ እንቅልፍ ያለ ስሜት ውስጥ እንዲሰማው ያደርጋል። ሞክሩት። እኔ ሞክሬዋለሁ ቤተሰብ ማለት ነው። ዶክተር ለታካሚው 5 ሲቆጥር ትተኛለህ የሚል ትዕዛዝ ይሰጠዋል። ይህ እንደ እንቅልፍ ያለ ሁነት የቴታ ሁነት ይሰኛል። በዚህ የተረጋጋ እንቅልፍ ሁኔታ ወይም የቴታ ሁኔታ ውስጥ ስንሆን የህቡዕ ህሊናችን በር ይከፈታል። በቀላሉም ትዕዛዝ ወደ አእምሯችን ውስጠኛው ክፍል ማድረስ እንችላለን። ለመሆኑ ህቡዕ ህሊና ሳይንስ ጀርባ ከህቡዕ ህሊና ሳይንስ ጀርባ ምን አለ? የቴታ ሁነትስ ምንድን ነው? የህቡዕ ህሊና ሳይንስ ተፈጥሮ ህቡዕ ህሊናችን ከእኛ ርቃ
ደብቀዋለች። ለምንስ ይሆን? ሮበርት ራይት። በዚህ ምዕራፍ ስለ ህቡዕ ህሊና አሰራር ሳይንሳዊ በሆነ መንገድ እንመረምራለን። ይህ ማወቅህ ምን ያህል ኃይል እንደሆነ እና እንዴት መጠቀም እንዳለብህ ለመረዳት ይጠቅምሃል። በሐምሌ 1976 26 ተማሪዎች አቅራቢያቸው ወዳለ መዋኛ ገንዳ ለመዝናናት ተጉዘው ነበር። በትምህርት ቤታቸው ባስ ወደ ቤታቸው በመመለስ ላይ ሳሉ መንገድ ላይ ነጭ ሽፍን መኪና ወደ እነርሱ ቀረበ። እናም ከመኪናው ውስጥ 3 የታጠቁ ሰዎች መጡ። 26ቱንም ተማሪዎች እና ሹፌራቸውን ነጩ ሽፎን መኪና እንዲገቡ አስገደዷቸው። አጋቾቹ ታጋቾቹን ይዘው 160 ኪሎ ሜትር ያህል ተጓዙ። በዛም ሲደርሱ ነጩን ሽፎን መኪና ከመሬት በታች ቀበሩት። ህፃናቱና ሹፌሩ ወደ ተቀበረው መኪና እንዲገቡ አደረጓቸው። ለመተንፈሻ እንዲሆን 2 ቱቦዎችን ብቻ አስገብተው የተቀረውን አፈር አለበሱት። እናም $5 ሚሊዮን ካልተከፈላቸው ልጆቹን እንደማይለቋቸው ለቤተሰቦቻቸው ደውለው አሳወቁ። ከ16 ሰዓታት በኋላ አጋቾቹ በተኙበት ህፃናቱ እና የባስ ሹፌራቸው አመለጡ። እዚህ ላይ ምስሉ ላይ መኪናውን እንዴት እንደቀበሩት ልነግራቸው አልችልም። በምስሉ ላይ ተማሪዎቹ ከነ ህይወታቸው ተቀብረው የነበሩበት ሹፌን መኪና ነው ይላል። መኪናው ተቀብሯል። በጣም ይገርማል የቀበሩበት መንገድ ማለት ነው። ይህ የህግ ሰዎች የባስ ሹፌሩ የነጩን ሽፎን መኪና ታርጋ እንዲያስታውስ ጠየቁት። እሱ ግን ማስታወስ አልቻለም። ወዲያው ዶክተር ዊሊያም ክሮገር ወደ ተባለ ኤፍቢ ውስጥ የሚሰራ ሳይካትሪስት ጋር ደወሉ። ዶክተሩም ሰዎች ሂፕኖታይዝ በማድረግ ከድብቁ አእምሯቸው ክፍል ትውስታዎችን እንደሚያወጡ የማድረግ ችሎታ ነበረው። ሹፌሩ በአንድ አግዳሚ ወንበር ላይ አስተኝቶ የተቀበረችውን መኪና የታርጋ ቁጥር እንዲያስታውስ አደረገው። ከአንድ ቁጥር በቀር ሁሉንም ቁጥሮች ማስታወስ ችሏል። በዚህ መረጃ መሰረት አጋቾቹ ከያሉበት ተለቅመው ተያዙ። ስለዚህ ክስተት ሙሉ መረጃውን ከፈለጉ ሲኤንኤን የሰራውና ክላፊሚያ ሜስ ማለት ዶክመንተሪ በሚል ርዕስ እንግሊዘኛው እኮ ነው በሚል ርዕስ የቀረበው ዶክመንተሪ መመልከት ትችላለህ ይላል። በዶክመንተሪ ላይ ነው የሚለው። ማናችንም ብንሆን ፖሊስ ወንጀለኛ ለመያዝ ብለው አእምሯችንን ባይበረብሩት እንወዳለን። ሆኖም ግን በአእምሯችን የተቀበሩ ትውስታዎችን ማስታወስ ራስን በአዲስ መንገድ እንድንመለከትና እስካሁን የመጣንበትን መንገድ በሚገባ እንድንመለከት ይረዳናል። ከዚህ ከላይ የተመለከትነው ታሪክ ውስጥ ዶክተር ዊሊያም ክሮገር ሂፕኖሲስን ተጠቅሞ ሹፌሩ እንዲሁ ሳያስተውል በጨረፍታ ብቻ የተመለከተውን የታርጋ ቁጥር እንዳስታውስ አስችሎታል። በዚህ ምዕራፍ እንዴት ወደ ውስጠኛው የአእምሮ ክፍል እንድትዘልቅና የተሻለ ነገር መፍጠር እንደምትችል እንመለከታለን። የህቡዕ ህሊና ኃይል ከአእምሮ አልፎ አንተ ሳታውቀውና ሳታስበው ሰውነትን ጭምር የመቆጣጠር አቅም አለው። ለምሳሌ ያህል አንድ ጥናት እንደሚያሳየው ሂፕኖታይዝ የተደረገ በጎ ፈቃደኞች እጃቸውን እንዲያነሱ ሲታዘዙ ልክ ያለ እነሱ ትዕዛዝ ሌላ ሰው እጃቸውን እንደሚያነሳው ሁሉ ከፍ ያደርጉታል። ሲጠየቁ በሆነ ገመድ ሰዎች እጄን ወደ ላይ እየጎተቱት እንደሆነ ያህል የተሰማኝ ነበር ምላሻቸው። የውስጠኛው የአእምሮ ክፍል ውስጥ የዘራነው ሁሉ በውጨኛው የአእምሯችን ክፍል በአካላችን ላይ ያድጋል። አንዳንዴ ሰዎች ነገሮች ያለምንም መሰላቸት መድከም በፍጹም ብቃት ሲከናወኑ ተመልክተህ ታውቃለህ? ይህ ምን ያህል የሚደንቅ ሰዓሊ ነው! ይህ ጂምናስ እንዴት ነው የምትገለባበጠው? ከአእምሮ በላይ በሆነ ተሰጧቸው ትደነቃለህ። በተቃራኒው ይህ ሰውዬ የሚለምን ሰርቶ ለምን አይበላም? ስለምንስ ይሄኛው እድሜ ዘላለሙን እንደሰከረ ይኖራል? ይቺ ቅሌታም እንዴት እንዲህ አይነት ውርደት ውስጥ ትገባለች እያልክ ታስባለህ። በሁለቱ ተቃራኒ ዋልታዎች መሀል ያለው ተመሳሳይነት ቢኖር ህቡዕ ህሊና ነው። ለዘመናት የቃረምካቸውን ከየትም የሰበሰቡ እውቀቶችን ልማዶች፣ ስሜቶች ሁሉ ተጠራቅሞ የከረፋ አልያም የሚደንቅ ስብዕና ያላብሱናል።
አንዳንዴ ህቡልናችን ያልተፈጠረ በእውነት የሌለ ነገር ያሳየናል። ለምሳሌ በስታንፎርድ ዩኒቨርሲቲ በተሰራ ጥናት ላይ በጎ ፈቃደኞች ጥቁር የስዕል ሸራ ላይ እንዲያፈጡ ተነገራቸው። ሂፕኖታይዝ የሚያደርጋቸው ዶክተሮች የተለያዩ ቀለማትን እንዲያዩ እንዲሁም ነገራቸውን ቀለማትን እንዲያዩ እንደሆነ ነገራቸው። ይህ ንግግር በአእምሯቸው ውስጥ ያለውን ቀለማት የሚለየው ክፍል አነቃቃው። ጥናቱ ተሳታፊዎችን ምንም እንኳን ከፊታቸው ያለው ጥቁር ሸራ ቢመስልም የተለያዩ ቀለማት ማየት ጀመሩ። ይህ ሃሉናት ይሉታል ሃሉቻኒታን ይሉታል። የሌለን ነገር ማየት፣ ያልሰማን ነገር ያልሰማነውን ድምፅ መስማት ማለት ነው። እናም አእምሯችንን ማታለል አሳማኝ በሆኑ ምስሎች መፍጠር ይቻላል። ልክ እንደሆነ እንደተፈጠረ አድርጎ ያስታውሳቸዋል። ለምሳሌ አሁን በልጅነታችን መጥፎ ሁኔታዎችን ያሳለፉ ህፃናት ወሲባዊ ጥቃት ሊሆን ይችላል፣ ወይም ደግሞ አካላዊ ስነ ልቦናዊ ጥቃት ይሆናል። እናም እነዚህ ህፃናት ትውስታዎቻቸውን ህመም ስለሚፈጥርባቸው በአእምሯቸው የስረኛው ክፍል አርቀው ለመቅበር ይሞክራሉ። እንዲሁም እያንዳንዱ የደረሱባቸው ጥቃቶች የሚያስታውሱት ካደጉ በኋላ ነው። እንዴት በኋላ በድንገት በቅዠት አሊያም ደግሞ በህክምና ባለሙያ እርዳታ። በተደጋጋሚ ጥቃት ውስጥ ያለፉ ህጻናት እነዛ መጥፎ ጊዜያቶችን ለመርሳት የሚጠቀሙባቸው መንገዶች ሌላኛው ነው። ልክ አንድ ሰው ለሁለት የተከፈለ ያህል በአእምሯቸው ውስጥ የእነሱን ጥቃት የሚቀበልላቸው እነሱን የሚጠብቃቸው ሌላ ሰው ይፈጥራሉ። ይህ ሰው እነርሱ በፈሩ ወይም በተረበሹ ጊዜ አእምሯቸውን በመቆጣጠር በችግር ውስጥ ያሳልፏቸዋል። ይህ እነሱን ሊከልሉ የፈጠሩት አዲስ ማንነት ሁሉንም ነገር ሰላም የሆነ ሲመስላቸው ትቷቸው ይሄዳል። ህፃናቱ ልክ በእንቅልፍ እንደ መንቃት ያህል ወደ እውኑ ዓለም ይመለሳሉ። በተመሳሳይ ህቡ ህሊናን በመጠቀም በውስጥ አዲስ ዓለም መፍጠር እንችላለን። በሆስፒታል አልጋ ላይ ተኝተህ ስለ መዳን በማሰብ ብቻ መፈወስ ትችላለህ። ዛሬ ላይ ቁጭ ብለህ ስለ ነገ ህልሞች በማሰብ ብቻ አዲስ ማንነት ያልደረሰበት ቦታ መድረስ ትችላለህ። ህቡልናህ በውስጡ የቀበረውን ኃይል ስታውቅ ሊደንቅ ይችላል። የምግብ መፈጨት፣ የምራቅ መመረት፣ የደምህን ግፊት፣ የአካልህን ህዋሳቶች ምርት የሚቆጣጠር ይኸው ድብቁ አእምሮህ ነው። ከአእምሮ ውስጥ ያለው እንቅስቃሴ የሚያሳዩ ፊምሪ እና ፒኢቲ የተሰኙ የአእምሮ መመርመሪያዎች ማሽኖች በመጠቀም በጭንቅላታችን ውስጥ ያሉ የኤሌክትሪክ እና ማግኔታዊ ሞገዶች ማጥናት ተችሏል። እነዚህ ሞገዶች ፍጥነታቸው በመቀነስ እና በመጨመር የተለያዩ የአእምሮ ሁነት ውስጥ ይከቱናል። እነዚህ ሁነቶችን በእምነት ይከፈላሉ። ጋማ፣ አልፋ፣ ቴታ እና ቤታ። ጋማ በእጅጉ ፈጣን የሆነ ሞገድ ያለበት ነው። አንዳንዴ በጣም የበዛ ደስታ ውስጥ የምትገባበት ጊዜ አለ። ሰውነቱ ሁሉ የደስታ ስሜት ይወረዋል። በኃይለኛ መንቃት ውስጥ ትሆናለህ። ተራራ የመግፋት ያህል እንዳለህ ይሰማል። ይህ ሁሉ የጋማ ሁነት ይባላል። ትኩረት በሚጠይቅ ስራ ትዋጣለህ። ድጋሚ ሀሳብህን ለመሰብሰብ ትሞክራለህ። ቡና ወይም ሌላ አነቃቂ መጠጥ ትጠቀማለህ። ይሄኛው ሁነት የቤታ ሁነኛ ሁነት ይሰኛል። የአልፋ ሞገድ በአእምሮህ ውስጥ ሲሆን በእጅጉ የተረጋጋ ሁነት ውስጥ ትሆናለህ። ጸጥ ባለ መናፈሻ ውስጥ ትቀመጥና አሊያም ሰውነት ዘና ስታደርገው ያለህበት ሁነት የአልፋ ሁነት ይባላል። ህቡልና ለመክፈት የግዴታ የአእምሮ ሞገዶች ፍጥነት መቀነስ አለብህ። ልክ በነውጥ ውስጥ ያለ የባህር ሞገድ ጫጫታን እንደሚፈጥረው ሁሉ ድብቁ አእምሮህ ውስጥ ያለው ነገሩን ለመስማት የግዴታ ህቡ ጸጥ ማሰኘት አለብህ። ህፃናት ከ2 እስከ 5 ዓመት እድሜያቸው ድረስ ያለውን ሁሉ የሚቆጣጠርላቸው የቴታ የአእምሮ ሁነት ነው። ለዚህ ነው የህቡልና በር ሲከፈት የልጅነት ጊዜን በቀላሉ ማስታወስ የሚቻለው። የ5 ዓመት ህፃን ልጅ ለእርሷ ዓለም ሁሉ አበባ ናት። በሁሉም የሚቻልበት ሁሉ የተፈቀደላት፣ ያሰበች ሁሉ ለማድረግ የምትችልበት፣ ፍርሃት ሆነ ሀፍረት የማይሰማት እኔ ልዕልት ነኝ ብላ ፍጹም ልቧ ታወራለች። ለእሷ ይህ ዓለም የአስማት ዓለም ነው። የቴታ ሁነት ከመንቃትና ከፍጹም እንቅልፍ መሀል ሰመመን ውስጥ ይከተናል። ልክ የህልም ዓለም ላይ እንዳለን እንደሚሰማን ያደርጋል። በተቃራኒው
የ15 ዓመት ኮረዳ ዓለም የህልም ዓለም እንዳልሆነች ትረዳለች። ለእሷ ተረቶች ሁሉ የእውነት አይደሉም። የተነገራትን ሁሉ አሚን ብላ አትቀበልም። ታምጻለች። በጊዜ ግቢ እምቢ፣ ከመጥፎ ጓደኞች ጋር አትግጠሚ እምቢ፣ ከእገሌ ጋር እንዳላየሽ እምቢ። ሁሉንም ነገር ትጠላለች። ሁሉንም ነገር አትቀበልም። የዚህ ኮረዳ አእምሮ የሚመራው በአልፋ ሁነት ነው። ከህልም ዓለም ወይም ከቴታ ሁነት ትነቃለች። በአልፋ ሁነት ላይ ሰዎች ዘና ከማለት ውጭ ምንም ነገር ማድረግ አይፈልጉም። መጨነቅና መጠበብ አይፈልጉም። ታካች ይሆናሉ። አርቀውም አያስቡም። የቴታ ሞገድ ፍርሚ የያዙት የሙዚቃ አይነቶች በብዛት ይገኛሉ። ልክ በሰመመን ውስጥ እንዳለ ሁሉ ከዚህ ዓለም ነቅተው ይወስዱናል። የጭንቀት ሀሳቦች ሁሉ ተነው ይጠፋሉ። ውድ ቻናል ተከታታዮች ለዛሬ እዚህ ይበቃናል። ማለት ፈጣን ሞገድ፣ የነቃ ህሊና፣ ህቡ የህሊና ክፍል፣ ቀርፋፋው ጋማ